ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። እስትግፋር እየለመነ ነው አንቢያዎች ማለት ነው። ቃለ ረቢ ሌላ ቦታ ላይ ሚላለ ቃለ ረቢ እኒ ظለምቱ ነፍሲ ፈግፊር ሊ ፈገፈረ ለህ እኔ ራሴን በደልኩኝ ማረኝ አለው ማ ሙሳ ዓለይሂ ሰላም። ሌላ ቦታ ላይ ፈለማ አፋቀ ቃለ ሱብሓነከ ቱብቱ ኢለይከ ወአና አወሉል ሙእሚኒን አለ። ረቢ አሪኒ አንዙር ኢለይከ ያለ ጊዜ አላህ ሆይ እኔ ወደ አንተን ማየት ይፈልጋለሁ። ከዛ በኋላ ምን አለ አላህ ፈኢነከ ለን ተራኒ አታየኝም አለው። ነገር ግን ወላኪን እንዙር ኢለል ጀበሊ ፈኢን እስተቀረ መካነሁ ፈሰውፈ የራኒ ካለው በኋላ ያኔ ሙሳ ዓለይሂ ሰላም ወደቀ። ይሄ ዳገት ቦታው ሆኖ የሚጠብቅ ከሆነ ወደ ዳገቱ ይሆንና ከዛ በኋላ ያ ዳገቱ ቦታው እስትቅራር አድርጎ ተረጋግቶ ከጠበቀ ከና ታየኛለህ ነው። ነገር ግን ዳገቱ ፈረሰ። ያኔ ወደቀ ሙሳ ዓለይሂ ሰላም። ለዛ ነው ቱብቱ ኢለይከ ያ የወደቀው ራሱን ስትወደቀ ጊዜ ያ ራሱን ያሳተው ነገር የለቀቀለት ጊዜ ምን አለ? ቃለ ሱብሓነክ ጽድት አልከ ከጎደሎ ነገር ቱብቱ ኢለይከ ወደ አንተ ተመለስኩኝ አለ። የነቃ ጊዜ ማለት ፈለማ አፋቃ ማለት የነቃ ጊዜ ቃለ ሱብሓነከ ቱብቱ ኢለይከ ወደ አንተ ተመልሻለሁኝ ወአና አወሉል ሙእሚኒን አይ ሚን በኒ እስራኤል ማለት ነው ከተላኩበት ህዝቦች ማለት አወሉል ሙእሚኒን እዚህ ጋር የመጀመሪያ ከሱ በፊት ሙእሚኖች የሉ ማለት አይደለም ከህዝቦቹ ማለት ነው። طيب وقول አሁንም ማለቱ وقول ዳውድ ንግግር ነው። فاستغفر ربه وخر راكعا وأناب ይላል። ነብይ ነው ዳውድም ከፈጣሪው ምህረትን ፈለገ ወደቀ ስጁድ ያደረገ ወኸራ ወደቀ ራኪዓን ሩኩዕ እያደረገ ዋና ወደ አላህ ሱብሓነሁ ወተዓላ ተመለሰ ማለት ነው። ፈገፈርና ለሁ ዛሊክ እኛም ማርንለት ያንን ይላል አላህ ሱብሓነሁ ወተዓላ። ወኢነ ለሁ ዒንደና ለዙልፋ ወሑስነ መአብ አለ አላህ ሱብሓነሁ ወተዓላ። ለዳውድ እኮ ወደ እኛ ተቃራቢነት አለው። ወሑስነ መአብ ደህና መመለሻም አለው ይላል አላሁ ስብሓነሁ ወተዓላ። ወቀውሉሁ ተዓላ አን ሱለይማና ከነቢዩላህ ሱለይማንም በሚል ጊዜ ኢዘን እዚህ ጋር የትኛው አንቢያ ተጠቅሶ ከነሱ ጋር የእስትግፋር ቃላቶችና የተውባ ቃላቶች ተጠቅሶ እንጂ አልሆነም ነው። ስለዚህ ጭራሹኑ ማዕሱም ናቸው ማለት እነሱ ተውባ አያደርጉም ማለት ነው፣ እስትግፋር አያደርጉም ማለት ነው የሚያሳየው። فلذلك ያንን ውድቅ እያደረጉበት ያለው ابن تيمية رحمه الله رحمة واسعة من هذا سليمان قال رب اغفر لي وهب لي ملكا لا ينبغي لأحد من بعدي إنك أنت الوهاب. بمندر نجمر سليمان قال رب اغفر لي وهب لي ጌታዬ ሆይ ማረኝ ስጠኝ ንግስና ስጠኝ ሙልከን ላ የንበጊ ሊአሐድ ሚን ባዕዲ ከኔ በኋላ ለሚመጡ ሰዎች ለማንም የማይበጀው ስጠኝ አለው። እነከ አንተል ወሃብ አንተ ቸር ነህና ሰጪ ነህና ያንተ ስጦታ አያልቅምና ስጠኝ አለው። በምንድን ነው የጀመረው? በእስትግፋር ነው። ወአማ ቀውሉ ዩሱፍ ፈሊዛሊከ እዚህ ጋር ልብ ልንል የሚገባው ረድ እየሰጡ ያሉት ማን ላይ ነው? እነዛ አንቢያዎቹ በጭራሹ ስተት ላይ አይወርቅም። ያኒ በሚያደርሱት ነገር ሳይሆን በህይወታቸው ሳያምኑ ያኒ ነብይ ሳይሆኑ በፊትም ከተወለዱ ጀምሮ ጭራሽ ስተት ውስጥ አይወርቁም ብሎ ለሚያምኑ ሰዎች ላይ መልስ እየሰጡ ነው ማለት ነው። فلذلك واما صديق يوسف نبي الله يوسف ما دمه فلم يذكر الله عنه ذنبا الله سبحانه وتعالى عندن ذنب ويم عندن وانجل التقسلتم فلهذا لزينكو لم يذكر الله عنه لزان الله سبحانه وتعالى يلتقسه ما يناسب الذنب من الاستغفار يعني وانجل ለወንጀል ሙናሰባ የሚሆን ለስተት ሙናሰባ የሚሆነውን ነገር ያልጠቀሰው
من الاستغفار كاستغفار مالته يعني استغفار يملو يعني اغفر لي يملك ألا تتكسم كموسى عليه كمانو كيوسف مالته الله سبحانه وتعالى التكسل لنا የዘንብ ተቃራኒ ማለት ነው። የዘንብ ተቃራኒ ምንድነው? እስትግፋር ነው አይደለም? ለዛ ነው አላህ Subhanahu Wa Ta'ala ከዩሱፍ ነብዩላህ ዩሱፍ ያልተጠቀሰው። ነገር ግን በልቃላ እውነትም አለ። ምንድነው ያለው? ወለቀድ ሀመ ቢሂ ወለቀድ ሀመት ቢሂ ወሀመ ቢሃ አለ። ያቺ የመሊኩ ዘውጀቱል ዐዚዝ የመሊኩ ምስት ባባረረችው ጊዜ ምንድን ያሉ? ወለቀድ ሀመት ቢሂ ወሀመ ቢሃ ለውላ አን ረአ ቡርሃነ ረቢህ ከዛሊከ ሊነስሪፈ ዐንሁ ሱአ ወልፈሕሻአ ኢነሁ ሚን ዒባዲና አልሙኽለሲን በማለት አላሁ ስብሓነሁ ወተዓላ ይህንም ብቻ ነው የተጠቀሰለት። ይህም ሰራ ማለቱን አይደለም፣ ወይም ደግሞ ወንጀል ውስጥ ገብቷል ማለቱን አያሳይም። ወለቀድ ሀመት ቢሂ እውነትም አላሁ ስብሓነሁ ወተዓላ ምን ይላል? አሰበችበት ማለት ነፍሷ ማለት ነው። ነፍሷ አዘነበለ ማለት ነው። ነፍሷ አዘነበለ ለፍዕል الفحشاء ማለት ነው፣ መጥፎን ለመስራት ወሐደሰት ዩሱፍ ነፍሱ ወሀመ ቢሃ ዩሱፍም ዓለይሂ ሰላም ልቡ ማለች ሐዲሱል ኸጠራት ማለት ነው። የአደገኝነት ወሬን ልቡ አወራችው ለመቀበል ላለመቀበል ማለት ነው። ነገር ግን ለውላ አረአ አየተን ሚን አያት ረቢህ ለውላ አረአ ቡርሃነ ረቢህ ማለት አይ ለውላ አረአ አየተ ረቢህ ማለት ነው። ዙለይኻ አሰበች፣ እሷም ነፍስያዋ ሳባት ወደ ዩሱፍ ዓለይሂ ሰላም። ዩሱፍም ልቡ ተዘናበለች። ወዴት? ከዚህ ወንጀል ለመሸሽ ለውላ አን ረአ ቡርሃነ ረቢህ ባያይ ኑሮ የአላህ ስብሓነሁ ወተዓላ ተአምራትን እዚህ ጋር የአላህ ስብሓነሁ ወተዓላ ተአምራትን ማለት ብዙ ንግግሮች አለ። ያየው ንጉሱን ነው ይባላል። አንድ አባቱን ነው ይባላል። አባቱ ፊቱ ላይ መጣበትም ይባላል። በዛ ምክንያት ነው ከዛ ወንጀል መራቅም የቻለው ይባላል። ለውላ አረአ አያት ሚን አያት ረቢህ ቱዝጂሩሁ የነቢዩላህ ዩሱፍም ነፍስ ማለች። ነገር ግን አላሁ ስብሐነሁ ወተዓላ ተአምራትን አሳየው፣ አባቱን አሳየው ይባላል። አብዛኛ ተፍሲሮች እንደዛ ነው የሚባለው። ጣቱን ስናከስ ጣቱን በሚነክስ መልክ ነው አባቱን ሳይ አባቱ ፊት ለፊቱ ላይ የመጣው ይባላል። አማ ሐደሰትሁ ቢሂ ነፍስየው ካወራችው ወኢነማ ረአይናሁ ዛሊከ ሊነድፈ ዐንሁ ሱአ ይላል አላሁ ስብሓነሁ ወተዓላ። ያንን ያሳየንበት ምክንያቱ እኮ ሊነስሪፈ ዐንሁ ሱአ ከዛሊከ ልክ እንደዚሁም እኮ ሊነስሪፈ እንድንመልስ ነው ዐንሁ ሱአ ወልፈሕሻ መጥፎን ነገርና ወንጀላቶችን ማለት ነው። ኢነሁ ሚን ዒባዲና አልሙኽለሲን ያ ዩሱፍ እኮ ስብሓነሁ ወተዓላ በስራው እኽላስ ያለው ማለት ነው። እዚህ ጋር ይፈስርልናል ይህንን ነገር እብኑ ተይሚያ ረሒመሁላህ። ፈአኽበረ እዚህ ጋር አላሁ ስብሓነሁ ወተዓላ አወራ ወለቀድ ሀመት ቢሂ ወሀመ ቢሃ የሚለውን እነሁ ሰረፈ ዐንሁ ሱአ ወልፈሕሻ አላሁ ስብሓነሁ ወተዓላ ወንጀልን አነሳንለት፣ ያኒ አዞርነለት፣ መጥፎን ነገር አዞርነለት በማለት ማለት ነው። ወሀዛ የዱሉ ይህ ያመላክታል على أنه لم يصدر منه سوء ولا فحشاء
ከዩሱፍ መጥፎ ነገር አልተከሰተም ማለቱን ወንጀል አልተከሰተም ማለቱን ያሳያል። ወአማ ቀውሉሁ ወለቀድ ሀመት ቢሂ ወሀመ ቢሃ ማለቱ አለ ወለቀድ ሀመት ቢሂ ወሀመ ቢሃ ያኒ ነፍሱ አዘነበለችው ነፍሷም አዘነበለች ማለቱ የዩሱፍ ማለት ነው። የሷማ ለመስራት ነው ነፍሷ የዘነበለችው። ፈልሀሙ ሀም ማለት እኮ ማሰብ ማለት እስሙ ጂንስን ተሕተሁ ነውዓኒ የሆነ ነገር ስም ነው። በሱ ስር ሁለት ትርጉም ያለ ሁለት አይነት ነገራቶች አለ። ከማ ቃል ኢማሙ አሕመድ እንዳለ ሁሉ አልሀሙ ነውዓኒ ሀም ማለት እኮ ሁለት አይነት ነው አሉ። ሀሙ ኸጠራት ወሀሙ ኢስራር በአደገኝነት ውስጥ አንድ ሰው ሊወርቅ ስል የሚያስበው አስተሳሰብና በዛ ነገር ውስጥ ደግሞ ገብቶ መስራትን የሚያስብ አይነት ነው አለ። እነዚህ ሁለቶች ነው። አንደኛ ገብቶ መስራትን ኢስራር ማድረግ ማለት ነው። በዛው ቅድሚያ አስቦ ከዛ በኋላ በዛው ባሰበ በስራው ማስገኘት ማለት ነው። ሁለተኛው ደግሞ አስቦ ከዛ ካሰበው ነገር ሸሽቶ ለማምለጥ ከአደገኝነቱ ማምለጥ ማለት ነው። እነዚህ ሁለቶቹን ነው የሚያካትተው አለ። ወቀድ ሰበተ ፊ ሰሒህ በሆነው ሐዲስ ውስጥ ደግሞ መጥቷል አን ነቢይ ሰለላሁ ዐለይሂ ወሰለም ይህንን ሀሙን ለመፈሰር ነው። ከነቢዩ ሰለላሁ ዐለይሂ ወሰለም የተረጋገጠልን ኢነል ዐብደ አሉ ነቢዩ ሰለላሁ ዐለይሂ ወሰለም አንድ ባሪያ እኮ አሉ ኢዛ ሀመ ቢሰይአ አንድን ወንጀል ለመስራት ካሰበ ወለም ቱክተብ ዐለይህ አትጻፍበትም ኢነል ዐብደ ኢዛ ሀመ ቢሰይአትን ለም ቱክተብ ዐለይህ ናም አንድ ባሪያ አንድን ወንጀል ለመስራት ካሰበ እሱ ላይ አትጻፍም በማሰቡ ብቻ አትጻፍም። ወኢዛ ተረከሃ ከተወ ኩቲበት ለሁ ሐሰና ለሱ አንድ ኸይር ትጻፋለች አሉ። ወኢን ዐሚለሃ ከሰራ ኩቲበት ለሁ ሰይአቱን ዋሒዳ አንድ ወንጀል ትጻፋለች አሉ። ወኢን ተረከሃ ከተወሳ ደግሞ ምን ገይሪ አን የትሩክሃ ሊላህ ያኒ ዝም ብሎ ከራሱ ለአላህ አይደለም ይተው ከራሱ ብድግ ብሎ ተወ ለም ትክተብ ለሁ ሐሰና ወላ ትክተብ ለሁ ዐለይህ ሰይአ አላህን አስታውሰው ለአላህ ብሎ ሳይሆን አንድ ሰው ዝም ብሎ አንድ ወንጀል አሰበና አላህን ለመፍራትም አይደለም፣ ነገር ግን ተወ። ወንጀልም አትጻፍበትም፣ ኸይርም አይጻፍለትም። የሆነ አስተሳሰብ አሰበ፣ ያንን መተውን ነው ያሰቡ። መተው ደግሞ ሊላሂ ሱብሓነሁ ወተዓላ የሆነው ለአላሁ ሱብሓነሁ ወተዓላ የሆነው ማለት ነው። ወሊዛሊከ ለዚህ ነው እኮ ሰረፈ አላሁ ዐንሁ ሱአ ወልፋሕሻ። ለዚህ ነው እኮ እሱ አስቦ ያሰበው ማምለጥን ነው ያሰበው፣ መተውን ነው ያሰበው። ለማን ነው የተወው? ለአላሁ ሱብሓነሁ ወተዓላ ብሎ ነው። ምክንያቱም እዛ ጋር እሱ ኢጅባሪ ነበር። እዛ ምንድን ነው እዛ ያ ሲመጣበት የነበረ ፍትና እክትያሪ ነበር። ለዛ ነው አላሁ ሱብሓነሁ ወተዓላ ሰረፈ አላሁ ዐንሁ አላህ ሱብሓነሁ ወተዓላ ያዞረው ከሱ አሱአ ወልፋሕሻ መጥፎንና ያንን ወንጀል ማለት ነው። ለኢኽላስ ኢኽላስ ስላለው ጥርት ያለ ድርግትን ስላለው ለአላህ ብሎ ስለተወ ማለት ነው። ወዛሊከ ኢነማ የኩኑ ኢዛ ቃመ አልሙቅተዳ ሊዘንቢ ማለት ነው። ይሄ ደግሞ ሊሆን የሚችለው ወዛሊከ ይሄም ደግሞ ኢነማ የኩን ይሁኩም ሊሆን የሚችለው ኢዛ ቃመ አልሙቅተዳ ሊዘንቢ ወሁወ አልሀም وذلك يهون ميشلوكو انما يكون وذلك السم انما يكون السم يونو اذا قام المقتضى للذنب يا لزال وانجل لمسرات የሚያካትተው ነገር ከሆነ ነው وهو الهم ማሰብ ከሆነ ቅድሚያ ማለት ነው። ምክንያቱም
አንድ ነገር ሀሙ ውስጥ ወንጀልን የሚያካትት ከሆነ ነው። ሀሙ ውስጥ ወንጀልን የሚያካትት ነገር ከሆነ ነው። ወንጀልን አካቶ ለመስራት ወንጀልን አስቦ ለመስራት ወዓረضሁ ልእክላስ ያኔ ደግሞ ተቃራኒ ደግሞ ኢኽላስ ያንን ያሰበውን ነገር ተቃራኒ ሆኖ ሲመጣበት አልሙጂብ ግዴታ የሚያደርገው ያ ኢኽላስ ደግሞ ሊንስራፍ ልቀልቢ ልብ እንድትመለስ አን ዘንቢ ከዛ ካሰበው ወንጀል ሊላሂ ለአላሁ ስብሐነ ወተዓላ ብሎ ማለት ነው። ስለዚህ ይሄ ነው ማለት ነው ከኢብራሂም የተከሰተው ያሰበው ምንድን ነው? እዛ ጋር የነበረው ወንጀልን መስራት ነው አይደለም? ሀማ አሰበ ነው። ካሰበ በኋላ መሸሽን ነው ያሰበው። ከዛ በምን ምክንያት? ለኢኽላሱ ለማ ሊላሂ ሱብሓነሁ ወተዓላ። ኢዘን ለዛ ያ ኢኽላሱ ደግሞ ማንን ነው ተቃራኒ የሆነው? ወንጀል ማሰቡን ተቃራኒ ነው። ከዛ ከወንጀል ለማምለጥ ማለት ነው። ያ ኢኽላሱ ምን ሆነለት ማለት ነው? ኢንስራፍ አልቀልቢን ነው። አላሁ ስብሐነ ወተዓላ ልቡን እንዲመለስለት አደረገ። ልቡን እንድትዞር ከዛ ከወንጀል ማለት ነው። ከዛ ከወንጀል ለምን? ኢኽላሱ ሊላሂ ስብሐነሁ ወተዓላ ስለሆነ ማለት ነው። በነገራችን ላይ እዚህ ጋር የዩሱፍ ፍትና የዩሱፍ ዓለይሂ ሰላም ፍትና ሁለት ነው አይደለም ያ ጀማዓ? አንዱ ብዕር ውስጥ የተጣለ፣ ሁለተኛ ደግሞ እቺ የዙሌይኻ እንትን ነው ፍትና ማለት ነው። አጅሩ ይባላል። አጅሩ እኔማ ውሃ ሰሚጠጣ የትልቁን ፍራሽ እንቅደደውና እዛ በዙሌይኻ ጋር ወንድሞቹ ወደ እንትን ወደ ብዕር በወረወሩት ጊዜ ወዶ ነው ጀማዓ እዛ ጋር እንዲታገዝ የሆነው እኮ ወዶ አይደለም፣ በግድ ነው። መውጫ የለውም ማለት ነው። ስለዚህ ሰብር አገኘ፣ አጅር አለው። ነገር እዛ ግን ተገዶ ነው ማለት ነው። እዚህ ግን ከዙሌይኻ ጋር ግን ምርጫ ነበረው ለመስራትም ማለት ነው። ፈሊዛሊካ አንድ ነገር ሰብር በምናደርግ ጊዜ ተገደን የምንገባበት ሰብርና በምርጫ የምንገባበት ሰብር አይገናኝም። ኸይሩ በምርጫ ማድረግ የምንችለው እየቻልን ለአላህ ብለን የምንተው ነገር ነው የሚበልጠው። ኢኽላስም ያለው ይሄ ነው ማለት ነው። فلذلك فيوسف عليه السلام لم يصدر منه إلا حسنة كيوسف التكستم خير نجر انجي يثاب عليها بالصلاة ممن الدم. قال تعالى الله سبحانه وتعالى إن الذين اتقوا نزع الله أن يفروا سوجكو إذا مسهم طائف من الشيطان بمدرس ጎንደር ጥም እንዲያሆን እያለች ነው።
አንቢያዎቹ ከመላካቸው በፊት ሙእሚን ነው ማለት አይቻልም። ይህንን አመለካከት ስራ ያላቸው ሰዎች እንደዚሁም ደግሞ አንቢያዎች ሳይላኩ በፊት ወንጀል ውስጥ ወይም ደግሞ ስህተት ውስጥ አይገቡም የሚሉ ሰዎችም ላይም መልስ ይሆናል ማለት ነው። ኢላ መን ካነ ሙእሚናን እንደዚሁም ወከዛሊከ መን ቃለ እንደዚሁም እኮ መን ቃለ ያለ ሰውም ማስረጃ ይሆናል። ያለ ሰው ላይም መልስ ይሆናል። ኢነሁ ላ የብዐሱ ነቢየን አላሁ ስብሐነ ወተዓላ እኮ አይልክም አንድ ነቢይ ኢላ መን ካነ ሙእሚናን ቀብለ ንቡዋ አማኝ የሆነን ሰው እንጂ አላሁ ስብሐነ ወተዓላ ነቢይ አድርጎ አይልክም። ከመን ካነ ሙእሚናን ቀብለ ንቡዋ ከነቢይ ከመሆኑ በፊት ሙእሚን የሆነን ሰው እንጂ አይልክም ለሚሉ ሰዎችም መልስ ይሆናል። ፈኢነ ሃኡላይ እነዚህ ሰዎች እነማ አንቢያዎቹ ጭራሽ ስህተት ውስጥ አይወድቁም በህይወታቸው ውስጥ የሚሉትና እንደዚሁም ደግሞ አላሁ ስብሓነሁ ወተዓላ አንድን ነቢይ አያደርግም ከነቢይ ከመሆኑ በፊት ሙእሚን የሆነን ሰው እንጂ የሚሉ ሰዎች ተወሀሙ ማለት አመለካከታቸው ዞር ያኔ መሰለባቸው ማለት ነው። አነ ዝኑባ ምንድን ነው የሚመስላቸው? አነ ዝኑባ ወንጀል መስራት እኮ ተኩኑ ከፍደን ይሄንን ተዋሁም ያደረጉት ያሰቡት ማለት ነው። እነዚህ ሰዎች አላሁ ሱብሓነሁ ወተዓላ ወንጀል ያልሰራን ሰው እንጂ አይልክም ያሉ ሰዎች፣ ሙእሚን የሆነን ሰው እንጂ አላህ ነቢይን አያደርግም ብሎ ያሰቡት ሰዎች ተዋሃሙ፣ ይህንን አሰቡ፣ ጠረጠሩ ማለት ነው። አነ ዝኑበ ወንጀል ተኩኑ ከፍደን ዝቅተኝነትን ነው የሚታስደርገው ማለትን አሰቡ። አንድ ወንጀል የሚሰራ ሰው ውርደትን ነው የሚታሳየው አሉ። ወንጀል የሚሰራ ሰው ውርደት አንድ ወንጀል ውርደትን አያሳይም፣ የሰው ልጅን ጸባይ ነው የሚያሳየው። ወኢን ታበ ታኢቡ ሚንሃ ሀታ ተውብ ቢመለስም ሀታ ቢቶብትም አንድ ሰው ወንጀል ከሰራ ውርደትን ነው የሚታሳየው ብሎ ይህንን አመለካከት በጭንቅላታቸው ውስጥ አረጋጉ ማለት ነው። ወሀዳ መንሸኡ ገለጢሂም ይሄ ደግሞ የስህተታቸው መነሻ ነው አሉ ኢብኑ ተይሚያ ረሒመሁላህ። ናም አንድ ሰው ይሳሳታል፣ የማይሳሳት የለም። ተሳሳተ ማለት ተዋረደ ማለት አይደለም። በል እንደውም በሐዲስ ውስጥ አለ ኩሉ በኒ አደም ኹጣእ ወኸይሩ ልኸጣኢን አተዋቡን የሰው ልጆች ሁሉም ተሳሳዮች ናቸው። ነገር ግን በላጮቻቸው ደግሞ ማን ነው ያሉ? አተዋቡ ተውባ የሚያደርጉት ናቸው። ተውባ የሚያደርጉት ሰዎች ነው ያላቸው። ስለዚህ እነዚህ ሰዎች ምን فإن الذم موقسنا والعقاب قطعتكو الذي يلحق يا يمدرس باجو أهل الذنوب የወንጀል ባለቤቶችን የሚደርስባቸው ወቀሳና ቅጣት ላ የልሐቁ ታኢበ ሚንሃ ሸይ አስለን አንድ ወንጀል ሰርቶ ከዛ ወንጀል የተወበተ ሰው አይደርስበትም። ወንጀል ላይ ሆኖ የሞተን ሰው የሚደርስበት ውርደትና ቅጣት ወንጀል ሰርቶ የተወበተን ሰው ጭራሽ አይደርስበትም። ይሄ ነገር ነው የሚሉት አስለን ላኪን ኢንቀደመ ተውባን ካስቀደመ ነው። ለም የልሐቁሁ ሸይኡን ምንም ነገር አይደርስበትም። ወይን አኸረ ተውባውን ካቆየሳ ፈቀድ የልሐቁሁ
ሊደርስበት ይችላል። ማ በይነ ዙኑቢ ወተውባ በዛች በወንጀሉና በተውባ መካከል ያቆየበት በዛ ሊጠየቅበት ይችላል። ሚን ዘሚ ከወቀሳና ወልዕቃቢ ከቅጣት ማ ዩናሲቡ ሐላ ሁኔታው ጋር በሚግባባ መልክ ማለት ነው። ሁኔታው ጋር በሚግባባ መልክ ወንጀል ሰርቶ እስከሚተውበት ድረስ እዚህ መካከል ያቆየበትን ሊጠየቅ ይችላል። ያኔ የተቆየበትን ማለት ነው። በጊዜ ለምንድን ነው ያልተውበትከው በመባል ሳይተውበት ያቆየውን ጊዜውን ማለት ነው። ወንጀሉን ለምን ሰራህ ሳይሆን ወንጀሉንማ ተውበታል። ነገር ግን ለምንድን ነው እስከዚህ ያቆየሁ በሚል ከተጠየቀ ቢሆን እንጂ በወንጀሉ ለምን ሰራ ተብሎ አይጠየቅም። ምክንያቱም ተውበታል ይላሉ። ወልአንቢያኡ ሰለዋቱላሂ ወሰላሙሁ ዐለይሂም አንቢያዎቹ ካኑ ነበሩ ላ ዩአኺሩን የሚያቆዩ አልነበሩ። ካኑ ላ ዩአኺሩን ተውባን የሚያቆዩ አልነበሩ። በል ዩሳሪዑነ ኢለይሃ አላሁ ዛሊከ አላሁ ስብሓነ ወተዓላ ያነሳላቸዋል። ያኒ ቢማ የብተሊህ ብሂ ያንን እነሱ ትንጥዬ ጊዜ የቆዩበትን ከዛ ከስተት ለመለስ ትንጥዬ ጊዜ የቆዩበትን አላሁ ስብሓነ ወተዓላ ይጠርግላቸዋል፣ ያብስላቸዋል። ቢማ የብተሊህ በሚፈትንባቸው ነገር ቦታ ሊቀቁለት ለአብዱልዓዚዝ አንድ ሰው كما فعل ذلك بذنون በዘኑን ዩኑስ ዓለይሂ ሰላም በሱ እንደተደረገ ሁሉ ተፈትኗል። አይደለም እሱ ኢብትላ ተደርጎበታል። ኢብትላ ተደርጓል እኮ አሳው ውጦታል። አይደለም ላካ አኺል ዐዚዝ هذا على المشهور ይሄ ትቻለሁ ረግባ ይሄ በመሽሁሩ በሚታወቀው ነው። ያኒ ምን በመሽሁሩ ማለቱ ያኒ ታዋቂው ጅምሁሩ ዘንድ ይሄ ነው የሚታወቀውና እንዴት ነቢዩላህ ዩኑስ ዓለይሂ ሰላም የተፈተነው ከተላከ በኋላ ነው። ነቢይ ከተደረገ በኋላ ነው ለሚሉ ሰዎች ዘንድ ማለት ነው። አነ ኢልቃሁ ካነ በዕደ ንቡዋ ለሚሉ ሰዎች ወአማ መን ቃለ አማ ያለ ሰው إن إلقاءه كان قبل النبوة وهاوست ودكو يا آسو مواتو قبل النبوة يمل سو فلا يحتاج إلى هذا أصلا ودزيم من ملساتهم أكبابا إلى اللم مالتهم يعني مفلق بوتكو دايم إلا مالتهم مكنياتهم والتائب من الكفر والذنوب قد يكون أفضل ممن لم يقع في الكفر والذنوب كونجل ከኩፍር ውስጥ ወድቆ የተወበተ ሰው ቀድ የኩኑ ሊሆን ይችላል አፍضل በላጭ ሚመን ለም የቃ ፊል ኩፍሪ ወዙኑቢ ወንጀል ውስጥና ኩፍር ውስጥ ካልወደቀ ሰው በላይ ደረጃው ሊሆን ይችላል። ኢዘን እዚህ ጋር እኔ ወንጀል አልሰራውም ብለን መመጻደቅም እንትነት ይከብዳል ማለት ነው። ወንጀል ሰርቶ የተወበተ ሰው ኩፍር ውስጥ ገብቶ የተወበተ ሰው ኩፍር ውስጥ ያልገባንና ወንጀል ውስጥ ያልገባ ሰው በላይ ደረጃው ሊሆን ይችላል ነው። وإذا كان قد يكون أفضل وإذا من دنملو قد يكون أفضل ممن لم يقع في الكفر والذنوب فإذا عند كفر وسط قبتو يميتوبت وانجل وسط قبتو يميتوبت وانجل وسط إن كفر وسط قبت يالقب سو بلاي ليهون يجلال عليه أمي دكي كبرينات مارجي أمي شتا أنت يالله ستوتا
ደጌ ክብሬ ናት ማረጌ ኡሚ ሽታ አንቺ ያላህ ስጦታ